ፈጥሮ ደግሞ ባርኮ ቀድሶ ካህን አደረገው። የመጀመሪያው ካህን እኮ አዳም ነው እኮ ምዕመናን። ንጉሥ ነው ደግሞ ንጉሥ የሆነ ገነትን ግዛ ንዳ ብላ ጠጣ ብሎ ሰጠው። ባርኮ ሰጠው፣ ቀድሶ ሰጠው። ሔዋንን ደግሞ ፈጠረለት። በግራ ጎኑ ይላሉ ግን በቀኝ ጎኑ ይላሉ። ሊቃውንቱ ሁለት ነው ግን በግራ ጎኑ ፈጠረለት። እንዳይታወቅ እንዳትታወቅ አድርጎ ፈጠረለት። እንዳይታወቅ አድርጎ ነው የፈጠረለት። እህቴ ሌላ አዳም በሲቱ ይላል እኮ እሷን እህቴ ይላት ነበር ይላል። ግን ድንግል ናት። እሱም ድንግል ነው። እሱም ካህን ነው። እሱ ንጉሥ ነው። እሷ ንግሥት ነው። የገነት ገዥ ነበሩ። እሷ ንግሥት፣ እሱ ንጉሥ። ያ ሰይጣን ንጉሥ ከሚያስታቸው ድረስ በገነት ውስጥ እኮ ይችን የበላ እንደሆን ለምትበሉ እንትኮ በለስ አኮ ሞተ ዘትሞት ይችን የበላ እንደሆነ የሞት ሞት ትሞታለህ ብሎት ነበር። ሌላውን ሁላ ሰጥቶት ነበር፣ አድሎት ነበር። ግን ሁለት ነገር ነው ያደለው። ሁለት ነገር፣ አንዲቱ ዕፀ በለስ ናት፣ አንዲቱ ዕፀ ሕይወት ናት። ዕፀ ሕይወት ትእዛዜን የጠበቅ እንደሆነ 1000 ዓመት ቆይተህ ይችን በልተህ ገነት ትገባለህ ብሎት ነበር። መንግሥተ ሰማያት ያለው እንዴ ገነት እኮ ሁለተኛው እኮ ነው። መንግሥተ ሰማያት የመጨረሻው ነበር እኮ። ኃጢአት የለም ነበር እኮ። ፍዳም አይኖርም ነበር እኮ ነው። ገድፍ እንግዲህ ለቀብራህ እናንተ እንደሱ እኮ ነበር። በኃጢአት ሁለተኛውን መቆያ ያደረገልን እኮ ገነትን ነው። እቺ አዳም የቆየባትን ቦታ አዳም የነበረባት ግን ከገነት ነበርና ወደ መንግሥተ ሰማያት ትገባለህ ይችን ዕፀ ሕይወት በልተህ ብሎት ነበር። ይገርማችኋል። የነበረው ጸጋ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን ልብስ፣ የብርሃን መነሳንስ፣ የብርሃን ዘውድ እሷም እንደዚህው በገነት የነበራቸው ደስታ የነበራቸው ኑሮ መላእክት ጋር አብረው ነው የሚጸልዩ። መላእክት አብሯቸው ነው። ፍጥረታት በሙሉ ለነሱ ነው የሚሰግድ እየመጣ ክፉ ሰይጣን በ7 ዓመት ለአዳም 7 ዓመት በ7ኛው ዓመት መጥቶ ወንጉሥተ ሰማይ ወምድር አለው። እሱ መጀመሪያ አላመነች። ወንጉሥተ ሰማይ ወምድር ሲላት ብድግ ቁጭ አለች። እሷ ተባመነች። ምንድነው በገነት የማትጠቀሙት ነገር? ይሁና በገነት ያለው ይሁላ ፍጥረት ይሁላ አዝርቱ ይሁላ የሚያምር አትክልቱ ፍራፍሬው ያበበሽ ያሸበረቀሽ ፍጥረታት ሁሉ ደስ ሲሉ የማትበሉት ነገር ምንድነው ሲል አንዲት ዕፀ በለስ ብቻ ነው የማንበላ። አንዲት ዕፀ በለስ ብቻ። እሷን እኮ ብትበሉ የሰማይና የምድር አምላክ ስለምትሆኑበት ነው። ስለምትሆኑ እንግዲህ ሰው ያዘውን ጥሎ ሌላ ከተመኘ ውርደት ነው፣ መውደቅ ነው። ተመልከቱ፣ ገነትን ያህል ቦታ እግዚአብሔርን ያህል ጌታ ይዛ የነበረች ሰው ወዲያው እሷ እንዲያው የሰማይና የምድር አምላክ ስለምትሆኑበት ሲል ወዲያው ሸምጥጣ ልቆርስ ፈለገች። አይ ቆይ አፍንም ይወለህውኪ ለወንድምሽ አጎሽዋል። የሚገርማችሁ ነገር ለወንድምሽ አጎሽ ሰርታ ቀጥፋ አስተካክላ ቆየች። ያን እንዲመገቡ ሲሉ እሷ ተለዋጠች። እሱ ግን ከጉሮሮ አልቆ እልቅታው ነው ቀረ። ሌላውን የወንድ ልጅ እዚህ ላይ ፍቅር ያላለ ያቺ የአዳም ቅሬት የቀረሽው እሷ ግን ዋጣዋለች። የዛን ጊዜ የብርሃን ልብሳቸው ተገፈፈ። ኃጢአት ሰሩ ማለት ነው። በደል ሰሩ ማለት ነው። ስርዓት አፈረሱ፣ ትእዛዝ አፈረሱ ማለት ነው። ተመልከቱት። ይሄ ነው የሞት ሞት ተፈረደባቸው። ወደ ምድረ ፋይል ወጡ። እንዲያው ገነት ውስጥ እንዲኖሩ ደግሞ አልፈቀደም እኮ አልፈቀደም። የእሳት ሰይፍ ይዞ የሚያወጣቸው መልአክ አዘዘ። እዛች ገነት እንደይሉ ወደ ምድረ ፋይል ወጥተው ያለቅሱ ጀመር።
እየበሉ ምንም በረሃብ በችግር ግን ገብርኤልን አዘዘላቸው እግዚአብሔር። ገብርኤል ሄዶ አያቸውና እንደገና ሄዶ ለእግዚአብሔር አመለከተላቸው። የአዳም ሱት አዳም በምድረ በዳ ወድቆ ረሃብ ገደለው በችግር ያለ ሲለው አዕዋፍን እዘዝለት አለው እግዚአብሔር። አዕዋፍ ወስደው 12 ዋሻ ሞሉለት ይላል ታሪኩ። እና እዛም በኋላ ንስሐ ገቡ። አሁን ስለ ንስሐ ነው። እስቲ ንስሐ በሉ እስቲ ንስሐ ኃጢአት ማለት ደግሞ አጣ ማለት ነው፣ ሞተ ማለት ነው። አሁን አዳም ኃጢአት ሰርቷል፣ ኃጢአት ሰርተዋል። ያ የብርሃን ልብስ ተገፈፈ፣ ራቁታቸው ሆኑ። የሚለብሱት ሲያጡ ያችን ከገነት ውስጥ ያውላ ጥረታት ያውላ መላእክት ቅዱሳን ኃይላት መላእክት ጥሏቸው ሄዱ፣ ተሰወሩ። በቃ የእግዚአብሔር ትእዛዝ ሲያፈርሱ ተሰወሩ። ብቻው አይ በቃ ገነት ብቻዋን ገነት ምን ገለጠችልን? ያቺ ዕፀ በለስ ብቻ ዛፊቱ ብቻ የሳታት ብቻ ገለጠች። ያቺ እነሱም ራቁታቸው ነው። ሰው ራቁቱን ቢሆን ምኑ ይያዛል? ምኑ ይያዛል? ሰው ራቁቱን ቢሆን እኮ ሰው ራቁቱን ሲሄድ አንዳንድ ሰዎች እኮ ስናየውን አርደው ሲሄዱ በጣም ለማየት ይከፋል እኮ። የእነሱም እኮ ፍጥረታት በሙሉ እንስሳት በሙሉ እነዚህ የእግዚአብሔር ታማኞች አይደሉም ብሎ በቃ ወደ እግዚአብሔር ወደ አምላካችን ብሎ ነው የከዳ በሙሉ። መላእክትም ተሰወሩ፣ ፍጥረታትም ተሰወራቸው። በገነት ምንድን ነው የተገኘ? ያቺ ዕፀ በለስ ብቻ ዛፏ እሷን ለብሰው ራቁታቸውን ሲሆኑ አፍረተ ሥጋቸውን ለብሰው ቀሩ፣ አለቀሱ። እዛችም ደግሞ እንዳይኖሩ ደግሞ እግዚአብሔር አዘዘባቸው። መላእክት በእሳት ሰይፍ አወጣቸው። በገነት ከወጡ በኋላ ምድረ በዳ ይባላል። ያኔ የፍዳ መቀበያ ቦታ ማለት ነው። ላዩ አኳ ታሹ አኳ በዚያ ጸለዩ። 100 ዓመት ጸለዩ። 100 ዓመት ንስሐ ገቡ። ተመልከቱ። ግን ያው በእግዚአብሔር ቸርነት ነው። አሁን በዚህ በእኛው ኑሮ 100 ዓመት ሰው አይጸልይም አይችልም። ግን በእግዚአብሔር ቸርነት ስላለ የእግዚአብሔር ቸርነት ስላልተለየው አዳም 100 ቀን ብዙ ጥቂት አድርጎ 100 ዓመት እንደጸለየ አድርጎ ቆጠረለት። ኋላ ሄዶ አነጋገረው። አዳም ትእዛዜን ያፈረስክ ለምን ነው ሲል ያው ሔዋን እሷ ናት ብሎ እንትን አለ። ሔዋንም በእባብ እንትን አለ። እባብም ተረገመሽ አንቺ በምድር የአዳም ልጅ ይቀጥቅጥሽ፣ አንቺም ደግሞ ሰኮናውን ቀጥቅጥ ብሎ ያዘዘ እንጂ አዳም እኮ ማነው እባብ እኮ ትልቅ ጊደር የሚያህል ነበረ። በመሬት እንዲሄድ በልቧ አዘዘው፣ ረገመው እግዚአብሔር። ሔዋንም ደግሞ ያው ረገማት እግዚአብሔር። አንቺ ይችን ዕፀ በለስ እንዳደማሻት እስከ 7 ዓመት ደምሽን ጠፍጠፍ ነው ያላት። ይገርምሽ ከ7 ዓመት ደንግጣ እስከ 7 ቀን ይሁን ይሻላል። አሁን ደም ትቶ በምታዩ ጊዜ ብዙ ቀን ይከብዳቸዋል፣ በጣም ይከብዳቸዋል። ቤተሰቦቻችሁ ራሱ ሰርቶ ለማብላት ይከብዳቸዋል፣ ቤተክርስቲያን ለመምጣት ይከብዳቸዋል። ኃጢአት ስለሆነ እኮ ነው። የሆነ ሆኖ ግን ኃጢአት አይባልም። አንዳንዶቹ ሰዎች ደም ሲሆኑ ወር አበባ ሲሆኑ መስቀል አይሳለሙ። አይደለም፣ መስቀል መሳለም አይከለክልም። አራሷን ሄዶ ቄሱ ያስታልማታል። አራሳውን ደም ናት። ስለዚህ መስቀል አይከለከልም። አንዳንዶቹ በቃ 7 ቀን እስከሚሆናቸው ቄስ አይቀርቡም። እንዲለት እያሉ ምን ይላሉ? ግን አይደለም። ሁላችሁ ስርዓቱን እንትን አትወቁት። አንቺ እኮ አልረከሽም፣ ተቀድሰሻል እኮ ያው ለንስሐ በቅተሻል እኮ ለንስሐ የበቃ እኮ ነው። አንድ ጊዜ ተቀብለሻል። ያቺ ትእዛዝ ነው። ያቺን መፈጸም ነው እንጂ
ትእዛዝ ነው እንጂ ያለ ቤተክርስቲያን አይገባም። 40 ክንድ ርቆ ይቆማል። ቤተክርስቲያን ግቡ አሉ ደግሞ ነገር እንዳታበላሹ። ቤተክርስቲያን አይገባም። ቤተክርስቲያን ርቆ 40 ክንድ ይቁም ነው የሚል ወር አበባው እስከሚጨርስ ድረስ እስከ 7 ቀን ታጥባ እስከምትጠራ ድረስ ሰውነቷን እስከምታጠብ ድረስ አግቦ ንጹህ እስከሚሆን ድረስ አይገባም ቤተክርስቲያን። ሌላ ጣጣ ላይ ይመጣ። እና ከዛም በኋላ አዳም እንቅሶውን እግዚአብሔር ሰማው። እግዚአብሔር እንቅሶውን ሰማው። አዳምን እግዚአብሔር ሰማው። ጸሎቱን ሰማው። እንድረጻቶ አዳም ወሔዋን ውስጠገነት ለምን ይታሉ በብካይ ወላይ በሐዘን በብካይ በማልቀስ አዳም ምን አለቀሰ ቢሉ ጎልማሳ በሚስቱ ንጉሥ በመንግስቱ ቀናይ ነውና አትብላ ያለኝ ዕፀ በለስ በልቼ ፈጣሪዬን በደልኩት አልሞት ካለ አዳም ዘንበለ ብካይ ላላቀ እንጂ በገነት አድርጎ የነበረ ተድላ ደስታ ቀረብ ብሏል ነው ያለቀሰ። ፈጣሪዬን በደልኩ ብሎ ያለቀሰ ሰው እንዲህ መሆን አለበት። ሰው ሲያለ አሁን እንባ መጨመር ለምን ይሄን ያሰራው ለምን ይሄን ትእዛዝ አፈረስኩ ብሎ ማልቀስ አለበት፣ መጸለይ አለበት። እንደ አዳም እንባ ያልቅበት ይህ ያልቅበት ደም አለቀሰ። ከዛም በኋላ እግዚአብሔር ለምን ትእዛዜን አፈረስክ ካለውና ሁለተኛ ትእዛዝ ሰጠው። እዚህ ላይ ነው እንግዲህ ማወቅ ያለባችሁ ሁለተኛ ትእዛዝ። ያ የመጀመሪያው ገነት እንዲኖር አክብሮ ቀድሶ ብርሃን አልብሶ ብርሃን አጎናጽፎ በገነት እንዲኖር ንጉሥ አድርጎ ካህን አድርጎ በገነት መላእክት እንዲያጫው መላእክት አብረው እንዲዘምሩ መላእክት አብረው እንዲዘምሩ ፍጥረታት በሙሉ እንዲያው ለእሱ የሚሰጡ የለም። እንዲህ አድርጎ አክብሮ አኖረው። ሁለተኛ ትእዛዝ ሰጠው። ይህን አፍርሰሃል። እንግዲህ ኃጢአት ሰርተን ኃጢአትን አውቀህ አምነሃል። ሰው በኃጢአቱ አመነ እግዚአብሔር ይወዳል፣ ደስ ይለዋል። ሰው ኃጢአተኛ ነኝ ብሎ አመነ በጣም ደስ ይለዋል። ይሁዳ ንስሐ አንገባም ብሎ በግድ ብሎ ነው ዛፋንም አዞለት ነበር እንዳዘንብላለት አወጣ እና በግድ ታንቆ ሞተ። አንሰው ንስሐ ካልገባ ታንቆ ሞት ነው። ንስሐ መግባት አለበት። አሁን ንስሐ ስለገባ አዳምን እግዚአብሔር አነጋገሩ። ፊትማ አላነጋገሩም፣ አነጋገሩ። በላሁን ሁለተኛ ትእዛዝ ሰጥሃለሁ ሶክ ወአሜከላ ለይቁልኪ ምድርም አሜከላ ሾል ታብቅል ላንተስ አንተ ወጥተህ ወርደህ ጥረህ ብላ ነው ላላፈገጥ ካለው። ይህን ካለ በኋላ አዳም አንድ ጥያቄ ጠየቀ። ጌታ ሆይ የነፍሴን ነገር እንዲሁ ትሆናለህ? የሥጋዬን ነገር ወጥቼ ወርጄ አርሼ ቆፍሬ እንድበላ አዘኸኛል። አሁን ትእዛዝህን አከብራለሁ። ያኛውን አንደኛውን ትእዛዝ በማፍረሴ ይቅርታ አድርግልኝ ጌታ ሆይ። ግን አሁን የነፍሴን ነገር እንዴት ሆናለሁ አለ። ከልጅ ልጅህ በሉ እስኪ ከልጅ ልጅህ በሉ ጥሯት። ከልጅ ልጅህ ተወልጄ አድንሃለሁ። ይቺ የልጅ ልጅ የተባለች ማን ናት? እስኪ ንገሩ። ድንግል ማርያም በሏ። እንደሱ ነው ድንግል ማርያም ከልጅ ልጅ ተወልጄ አድንሃለሁ። አሁን ትናንት ተወለደሽ እመቤታችን እስኪ እንበሉላት። ከኢያቄምና ከሐና ተወልዳ እንዴት ያለ ሕዝብ አለ እዚህ ሚካኤል ላይ የዋለው የመሸው። አቤት ስንቱ በግ ታረደ፣ ስንቱ ነፍሳት ጠፉ፣ ስንቱ መስዋዕት ቀረበ። በእውነቱ ሕዝቡም መዓት ነበረ። እኩለ ሌሊት ዘምር ነበር፣ ይበላል እና አድርሺ ነው አድርሺ። በዚህ በኢትዮጵያ ምድር ላይ አድርሺ አለ፣ ንፍሮ አለ። ንፍሮው እዚህም ሲሰጣየው ንፍሮ ግን ምንድነው መሰላችሁ? ንፍሮ ትርጉም አለው። ንፍሮ ስንዴና ሽምብራ
ወይም አተር ባቄላ ነው የሚነፈረው። ከዛ በቅሎ የተገኘው ከዛ አሁን እንግዲህ ባላገር ላይ እንዴት ነው የሚደረገው ስላቸው ሀገር ንፍሮ ጸሎት ይደረጋል። አባት ካለ ከዛ ንፍሮ ይቀርባል፣ ይበላል። ኋላ በሉ ርጩ ይባላል። በሉ ርጩ በደንብ አዳምጡ። እንጂ እርጩ አረጭታችሁ አሁን ልጆች ንፍሮውን ይዘው ደው ረጭተው ይመለሳሉ። ምንድነው ይሄ? እዛ ከበቆሎ እንትን ከባቄላው ከስንዴው በቅለው ሲነፈሩ የሚበቅሉ እንትኖች አሉ። ወይ ስንዴው ወይ ባቄላው ወይ አተሩ ወይ ሽምብራው ይበቅላል። ያ በቀለ ያንን ነው የሚዘሩ። የክርስቶስ ይሄን የሰጠን ይሄ በጀምጥሩ ዘር ነው የሚበቅለው ይሄ ነው ብለው ያንን ይዘራሉ። የመጀመሪያ ግንቦት ላይ ይዘራሉ፣ ሰኔ ላይ ይዘራሉ። እንደዚህ ያለው ትርጉም እና ድርሺ አሁን ወደ ከተማ ገባ፣ ደግም መታረድ ጀመረ። በጣም ስለት ይስታራል ሰው የስለት ስለሆነች በቤታችን ስለቱም ይደርሳል። ብዙ ሰው ስለቱ የደረሰለት ትናንት ይለቀም ነበር እዛ ቅዱስ ሚካኤል ደብረ ምሕረት እና በየሁሉም ቤተክርስቲያን አሁን የእመቤታችን በዓል ተከብሯል። እንኳን ደስ አላችሁ። አሁን ብቻ የማርያም መግደላዊትን ብቻ ብዬ ጨርስላችኋለሁ፣ ይበቃኛል። እኔም ደክሞኛል በጣም ትናንት ቀደስኩ አልኩኝ፣ እንዲያው በአቅሜ ድክም አለኝ። ዛሬ ደግሞ ቄሰ ገበዙ በፍጹም አልቀደስክ አይሆንም አሉ። ኧረ እባክህ ደክሞኛል ማለት ስለ እመቤቴ ብላችሁ በብዙ መቅደስ አግብቶ እንብሰጠ ነው ተቅማሉ። አይ እንግዲህ መታዘዝ ብዬ ነው ትንሽ ጥሩ ያልኩኝ። በችምታ ነው እልቅሶ ነው። ድምፅ የሌለው ሰው ይቀድስ እልቅሶ። ድምፃሞቹን ሊቀጠበብት ሲጮሁ ደግሞ ደህና እንትን ይመስላሉ። እና ማርያም መግደላዊት ወደ መቃብር ሆደሽ መልአኩ አነጋገራት፣ ተነስቷል፣ ይህን ቦታ ነይ እዩ አላቸው። ያው በብዙ ነው የሚተረጎመው፣ ብዙዎች ናቸው እንዲያ ማርያሞች። እሷ ብቻም አይደለሽም፣ ግን እነሷ ዞር ስትል ዋናው ዞር ስትል እሱ የቦታው ጠባቂ መስሎ ተገለጸላት። ክርስቶስ ነው የተገለጸላት። አዎ ክርስቶስ ነው። አዎ ምትያበከኪ ለምን ነው የምታለቅሽው? ወመነታስሲ ማንን ትሻለሽ አላት። አንተ ወመሰላሰለ ያቃቤ ገነት ይላል ወንጌሉ። የቦታው ጠባቂ መስሎ ተገለጸላት ይላል። የዛን ጊዜ ግን የቦታው ጠባቂ መስሏት ነበር። ክርስቶስ መሆኑን አላወቀችም። አንተ የቦታው ጠባቂ አይደለም፣ ጌታዬን ወደዚህ ወስደውታል እና እኔ ሽቶ ቅባው ዘንድ እኔ ፈልገዋለሁ አምላኬን አለ። የዛን ጊዜ ነው ማርያም አላት። ማርያም እስቲ ማርያም በሉ፣ ማርያም ድንግል በሉ። አዎ ማርያም ድንግል ማርያም አላት። እሷ ደግሞ መምህሩ ያለሽው ረቢ ያለሽው መምህሩ ያለሽው ስታውቀው መምህሩ ያለሽው ደንግጣ ሄዳ እግሩ ወደቀች። የልማትንኪ ወደ አምላኬ ወደ አምላካቸው አድርጋለሁ ብለሽ ንገሪያቸው ለወንድሞቼ ያለ። የመጀመሪያው ደስታ ይሄ ነው። ዳግመኛቸው ባላም በሁለተኛው ደግሞ ለቀሌዮጳ ደግሞ ያው ኢማውስ መንገደኞች ብሎ መንገደኞች ሲሄዱ ደግሞ በሉቃስ ወንጌል በምዕራፍ 24 ላይ 13 ይዞ በደንብ ተረከላቸው፣ ተገለጸላቸው ይላል። ዛሬ ደግሞ በጥብርያዶስ ደግሞ ተገልጾላቸዋል። ደግሞ አሳ ሲያጠምዱ አድረው ነበር። የዛሬ ወንጌል ደግሞ ዮሐንስ ወንጌል ምዕራፍ 21 ከቁጥር አንድ ይዞ የተነበበ አንድ ይዞ ነው። እዛ ክርስቶስ እንደተገለጸላቸው ግን እነሱ አሳ ሊያጠምዱ ሆኑ ይላል። አሳ ሲያጠምዱ ሲወጡ ሲወርዱ ሲደክሙ አደሩ። ምንም አላገኙም። ሊያገኙ አልያዙም፣ አልቻሉም። ኋላ ግን ተገለጸላቸው በፊታቸው። እንዴት አደራችሁ?
አንዳችን የሚበላ ነገር አላችሁ? ምንም የለንም። እኛ አሳ ስንወጣ ስንወርድ አደርነ አንድም ነገር ልናገኝ አልቻለም አሉ። መረባችሁን ጣሉ፣ መረባችሁን ጣሉ። ኋላ ዮሐንስ ወልደ ነጎድጓድ አውቆታል እና ክርስቶስ እኮ ነው አለው ለጴጥሮስ ይላል። እዛ ጊዜ ጴጥሮስ አደገደገና ታጠቀ። ክርስቶስ መሆኑን ሲያውቅ አሳው እየተጎተተ ኋላ በመረቡ ሞላ ይላል። ያው የተጠባ አሳ መላእክት አሳ ጠብሶ አቅርቧል። አሳ መላእክት አሳ ጠብሶ አቅርቧል። ክርስቶስ ባርኮ ሰጥቷቸዋል፣ በልተዋል፣ አበላቸው ይላል። ይሄ ሶስተኛው መገለጥ ይመስላል። እንደዚህ እያለ ነው የሚሄደው። ያው እስከ 40 ቀን አስተምሯቸዋል በተለያየ ቦታ እየተገለጸ እና ወንጌሉ ዛሬ ከአንድ እስከ 15 ደግሞ ሳምንት ደግሞ ከ15 ይዞ ደግሞ የጴጥሮስ ደግሞ ጴጥሮስን ደግሞ ትወደኛለህ ያለው እንደዚህ ያለው። እንግዲህ ወንጌሉ አንድ ነው። ካህኑ ደግሞ አዲስ ሲመጣ ጅጅ ትላላችሁ። እናንተ እዚህ ያሉትን ካህን ነው መስማት ያለባችሁ። እናንተ ወንድሞቻችሁን አባቶቻችሁን ነው መስማት ያለባችሁ። አሁን ነገር አንድ የኢትዮጵያም ሲመጣ አንድ መንግስት ሲመጣ አንድ እንዲያው ዝም ብሎ በቃ እግሩ እኮ ነው። ይሄ ውሸት እኮ ነው። እግሩ ብቻ ነው ደርሶ የሚመለሰው። ጎበዝ መሆን ለስጋው ደግሞ መብቃት፣ ንስሐ መግባት። አሁን እኮ ሁልጊዜ ወንጌሉ ስለ ንስሐ ነው የሚያስተምረን። ቅዳሴው ለምሳሌ ወንጌለ መንግስተ ሰማያት አለ ገባሬ ሰናዩ ቄስ የመንግስተ ሰማያት መግቢያ መክፈቻ ይሄን ተቀበለኝ። የመንግስተ ሰማያት መግቢያ ናት። ወንጌል እኮ የመንግስተ ሰማያት መግቢያ ናት እኮ በር ናት እኮ። አዎ ዛሬ ደግሞ ምንድነው ማነው ሁለተኛው ቄስ ደግሞ መንግስቱ ሰጠው መንግስቱን እሹ ነው መንግስቱን እና ጽድቁን እሹ ይላል። ደግሞ የመጨረሻው ደግሞ ሶስተኛው ዲያቆኑ ገባሬ ስናየው ዲያቆን ደግሞ አሁን መንግስተ ሰማያት ቀርባለችና ንስሐ ግቡ። በቃ ይሄ እኮ ሌላ አይደለም እኮ። ሁልጊዜ ከዚህ ቦታ ትልቅ ቦታ ነው። እግዚአብሔር ይመስገን ምሁራን አሉበት፣ ሊቃውንት አሉበት። ልጆቻችሁ እኮ ሊቃውንት ሆነዋል። አሁን መዝሙሩን ሲሉት አሁን ዛሬ ትልልቅ ቦታ ሁላ በኢትዮጵያ ውስጥ ገጠር የነበሩ ቦታ ሁላ ማይነት የሚቆም አይቆምም፣ መዝሙር አይቆምበትም። እናንተ ቦታ ነው እኮ ከበሮ የሚጮህ ከበሮ የሚጮህበት ቦታ እኮ ይሄ ከበሮ ምንድን ነው? ሁለተኛው ትልቁ የኔታ ምንድን ነው? ከበሮ ማለት ምንድን ነው? ዲን ምንድን ነው? ሌላ ስም አለ። ከበሮ ይቻለ ነጋሪቱ ደስ ሲል እቢት አሁን ነጋሪቱ ከእናንተ በመዝሙሩ ደስ ይላል። ዲያቆኖቹ በሙሉ ትንንሽ ልጆቻችሁና ተሰልፈው ጸናጽል ይዘው የቅዱስ ያሬድ ልጅ ነው። እስቲ ልበሉላቸው። አሁን ይህን የሰጣችሁ እንኳን ታመሰግኑ ልጆች፣ በጣም አመስግኑት አምላካችሁ። እኒህ ፍሬ ይቅናቸው። ዋናው ግን አለቃው ናቸው የሚመሰገኑ። አለቃው በጣም ጎበዝ ትዕግስተኛ ናቸው፣ ጎበዝ ናቸው፣ አዋቂ ናቸው። እንዲህ ያለ ሊቅ ማምጣታቸው አሁን ሊቀጠበብት ሊቃይላ በኢትዮጵያ አይገኙ። አሁን ዛሬ ቢያስራቸው አይገኙ። እናንተ እዚህ ክብር ሰጣችኋቸዋል። እያፈሩ እኮ ነው እዚህ ሀገር አሜሪካ ላይ። አሁን የእናንተ ቤተክርስቲያን እንዴት አፍርቷል አብዋል። ዲያቆኖቹ ትንሾቹ ሁላ ከበሮ እኔ አጭር ስለሆንኩ ከበሮ ጥሩ አድርጎ አጓምዶ ይዞታል። ለእኔ ሰጣት ፋሚሊ ያለ እነሱ ግን እንዴት እንደሚያውቁበት ለምደዋል። በጣም ስርዓት ለምደዋል። ይህ መታደል ነው። ቤተክርስቲያን ውበቷ ሊቃውንት፣ ውበቷ አባቷ እናቷ የቤተክርስቲያን ሊቃውንት። ያለ ሊቃውንት ምን ፍሬ ያለው? ቤተክርስቲያን እኮ በወርቅ የሚሰራ ምን ፍሬ ያለው? አገልጋይ ከሌለ ሰዓት እግዚአብሔር ሰዓት ማይነቱ ሲቆም ማይነቱ አደራሰሱ ሲደርስ በዚህ ቦታ ላይ ያው ደስ ይላል።
አሁን እናንተ እኮ አስልቃችሁ ሁሉን ዓለም ነው የምታስተዳድሩ። በየስቴቱ ሄደው ይቆማሉ እሳቸው ማይሌት ዲያቆኖቹ ሁላ በየቤተክርስቲያኑ ሁላ ዲያቆኖቹ ላይ መጥተው ይማራሉ። ትልቅ እድል ነው። እግዚአብሔር በቸርነቱ ይባርከን፣ በቃል ኪዳኑ ይጠብቀን። እስቲ ስጋ ደግሞ የተቀበላችሁ ሰዎች እጃችሁን አውጡ እስኪ። ስንት ሰው እናገኝ? ስንት ሰው እናገኛለን? እስቲ አውጡ እስቲ እጃችሁን። አይዟችሁ አይዟችሁ። እግዚአብሔር መጥቶ እኮ እንዲህ ቢናገር አይታወቅም እኮ። ይኸው እንደዚህ ስንት ናቸው? ይኸው እንደዚህ አድርጉት፣ ከፍ አድርጉት። ደህና ነው። አይዟችሁ አይዟችሁ። ምን መሰላችሁ? ያልቆረጠ ሰው አይጸድቅም አይባልም፣ ግን ይጸድቃል። ግን ክብር የሚያገኝ ግን ስጋው ደግሞ የተቀበለ ሰው ስጋው ደግሞ እግዚአብሔር ያውቃቸው። ቸርነቱ ከእኛ ጋር ይሁን፣ በቃል ኪዳኑ ይጠብቀን። እሺ አሁን ማን ነው ምክትል ሊቀመንበር የታሉ? ወንድማችን